አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ እረ ስለ መድኃኒዓለም የት እንሂድ? ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን አሰቃየን። በአንድ መኝታ ቤት 20 ሺና 18 ሺህ ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩም? እኛ እኮ ባላችን ሳንቲም እኮ እናንተ ከፍለን ለልጆቻችን ቀለብ ገዝተን ልጆቻችንን አስተምረን ነው። ስለ መድኃኒዓለም ለምንድን ነው ለሰው ማታዝኑት? ለምንድን ነው የት ሄደን እንውደቅ? እኛ ፒያሳና 4 ኪሎ መንገድ ላይ ልጆቻችንን ጎዳና ላይ ይዘን እንውጣ? ምንድን ነው የምትፈልጉት? ለእናንተ ብቻ ነው ወይ ኑሮ የተወደደው? ለእናንተ ብቻ ነው ወይ ኑሮ የከፋው? ምንድን ነው የምትፈልጉት? እናንተ ደልቷችሁ ስትኖሩ እኛ እንደፋ ወይ ልጆቻችን በራብ ይሙት ወይ? ለእናንተ 20 ሺና 25 ሺህ ብር ቤት ኪራይ እየከፈልን ልጆቻችንን አናስተምር ወይ? እኛስ በህይወት አንኑር ወይ? ምንድን ነው? መንግስት አንድ መመሪያ ሲያወጣ በጎን የሌብነት ሴራ ትሰራላችሁ። አሁን በመጣው ደግሞ አጎትና ያክስት የልጅ ዘመድ ነው እያላችሁ ውል ትዋዋላላችሁ። በውስጥ 5 እና 20 ሺህ ብር ታስከፍላላችሁ። እኛ የሌለን ከየት እናምጣ? ምንድን ነው መፍትሄ መደረግ ያለበት? ይህንን ከንቲባዋን እጠይቃለሁ። ለእኛ ቤት ለሌለን ሰዎች ምንድን ነው ሀሳባችሁ? ምንድን ነው? እናንተ አንድ ህግ ስታወጡ እነሱ ደግሞ በሌብነታቸው ከደላላ ጋር ተመሳጥረው የውስጥ ውልና የውጭ ውል ብለው ሌላ ታሪክ ውስጥ ገብተዋል። በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ። ልጆቻችንን ይዘን የት እንውደቅ? እኛ ኢትዮጵያውያኖች አይደለንም ወይ? ቤት ያላቸው ሰዎች ትርፍ ቤት ያላቸው ሰዎች እያከራዩ እንደዚህ በህይወታችን ሲጫወቱ መንግስት የለም ወይ? ህግ የለም ወይ? እናንተስ የምታወጡት ህግ ለሌቦቹ የሚመች አይነት ህግ ነው የምታወጡት። አሁን እናንተ ያወጣችሁት ህግ እነሱ ዘመዴና አጎቴ እያሉ ነው የሚያስገቡት። ከዛ በውስጡ ስምምነት ይስማማሉ። የት እንውደቅ? የኢትዮጵያ 80% እኮ ቤት የለውም፣ በቤት ኪራይ ነው የሚኖረው። ለእናንተ ኑሮ ተወደደ፣ ለእኛ አልተወደደም? ለእናንተ ልጆቻችሁ መማሪያ የምትከፍሉት አጣችሁ፣ እኛ እናጣም? የእኛ ደሞዝ እኮ እናንተንም ማስተዳድረው እኮ ነው። ለምንድን ነው እንደዚህ የምታደርጉት? ለምንድን ነው ማንተዛዘነው? ለምንድን ነው ማንተሳሰበው? እንዲህ በቅርብ ቀን ውስጥ አብሶ ከሰኔ 30 በኋላ ሁላችንም ልጆቻችንን ይዘን ጎዳና ላይ ነው የምንወጣው። መንግስት በዚህ ጉዳይ ላይ ትኩረት ቢሰጠው ይሻላል። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም። ደሞዝ የለንም። ደሞዛችን ቤት ኪራይ አይደለም ለቀለብ እንኳን አይሆንም። በምን ጉዳይ ነው እኛ በዚህ ልክ የምንሰቃየው? ሰው ስደትን የሚመርጠው እኮ ወዶ አይደለም። በባህር ሄዶ የሚሞተው ወዶ አይደለም። የቤት ኪራይ ውድነት ነው። ቤት ኪራይ አሰቃይቶት ነው። ቤት ኪራይ አንገላቶት ነው። በዚህ ጉዳይ ላይ ለምንድን ነው መንግስት አፋጣኝ ነገር የማይሰጠው? ለድሃው የሚመች ነገር ለምንድን ነው ማያዘጋጀው? ቢያንስ በራሱ የተሰራ ለድሃው በተመጣጣኝ ዋጋ የሚከራይ ቤቶች ለምን አያዘጋጅም? ልጆቻችንን ይዘን የት እንውደቅ? ኢትዮጵያ ውስጥ የሚኖረው